ምክንያት ምክንያት አለኝ ምንም ያንቺ 39 ምክንያት እንትን አይደለም ለኔ አያሳምነኝም ሲጀምር ለአንድ ነገር እንገርሽ ጾሙ ልጨርስ ብዬ ነው እንጂ ሰርግ አስልኬ አግብቼ ያኔ ምን አባል ተራሽ ይችላል ከዚያ ውጭ ግን ይሄን አንቺን የሚያገናኝ ነገር አለ ብያለሁ ስለ እውነት ነው ይሄንን ምክንያት አድርጎ መጥቶ ግዴታ የኔ መሆን አለበት የሚባል የለም 21ኛው ሴንቸሪ ነው ያለነው 21ኛው ክፍለ ዘመን ላይ ነው ያለነው ሰላም ቤተሰቦች እንዴት አላችሁ ነው እግዚአብሔር ይመስገን ሜላት ነኝ እንዴት ናችሁ ደህና ናችሁ ወይ በባለፈው በለቀኩት ቪዲዮ እንግዲህ አይታችሁት ከሆነ አይታችሁታል ግማሻችሁ ምንን ነቅፋችኋል ግን ምንም ማድረግ አይቻልም ይሄ ማለት የኔና የሱ እንደዚህ ያው በፊት እኔ እንዴት እንደምሆን ስለምታውቁት ሊሆን ይችላል እንዴት እንደዚህ ሆነሽ ምናምን ልትሉ ትችላላችሁ ግን ምንም ማድረግ አይቻልም እኔ እሱን ክሼው በቃ መመለስ ነው የምፈልገው ስለዚህ ዛሬ ደውዬለት ነበር ስልክ አያነሳም ስለዚህ እኔ ግዴታ ሰፈሩ መሄድ አለብኝ ማለት ነው ሰፈሩ ሂጄ ማናገር ነው የምፈልገው ማለት ነው እሱ እንግዲህ አልፈልግም ጥሩ ህይወት አለኝ እናም ብሎ ነው የነገረኝ እኔ ግን እንዳላገባ አቃለው ስለዚህ እንዳላገባ አቃለው ግን ፍቅረኛ ሊኖረው ይችላል እሱን እንግዲህ እግዚአብሔር ማለት ያው ወንድ ልጅ ስለሆነ ለምን አደረክ ለምን እንደዚህ ነው ምናምን የሚባል ነገር አሁን የለም ስለዚህ ነው ይዘው ሲጀመር ለክርክርም ለምንም አይደለም እኔ መጣሁት ፍቅር ፍለጋ ነው ምክንያቱም እኔ ከሱ ጋር መኖር ስለምፈልግ እና በቃ እሱን በቃ በፊቱን ያለፈውን ታሪክ አስረስቸው በቃ የሆነ እንዴት ነው በፊት ሳንጣላ የሆነ ነገር ሳይፈጠር በፊት የምንኖረው ህይወት አለ አይደለ እሱን ነው መመለስ የምፈልገውና ከእግዚአብሔር ጋራ ይመለሳል ብዬ ተስፋ አደርጋለሁ እንግዲህ ቤተሰብ ብቻ ምን ብዬ ማለት አንዳንዴ ከቤት አስቤበት ምን ብዬ እመጣለሁ እሱ ጋር ስደርስ ግን የሆነ አፌም ለመናገር እንዴት እንደምሆን አላውቅም ተናድጄ እንደሚለ ነገር አድርጌ እሄዳለሁ ለምን እንደሆነ አላውቅም ፍቅር ይሁን እንደዚህ የሚያደርገኝ አላውቅም እውነት ለመናገር ስለዚህ ዛሬ እስቲ ሰፈሩ ነው ማለት ነው የመጣሁት እንግዲህ እና ቤተሰብ እዚህ ሰፈሩ ስመጣ ለኔ በጣም ከባድ ነው እውነት ለመናገር ግን ያው ምንም ፍቅር ይበልጣል ከሁሉም እኔ በጣም ብዙ ሰዎችን አማክሬያለሁ ከራሴ ጋርም ተማክሬያለሁ ስለዚህ ወስኜበት ነው የመጣሁት ማለት ነው እና ማለት ያለሱ ህይወት በጣም ብዙ ነገር ጎርቶኛል ስለ እኔ ትንሽ ልህኛ ነኝ እልህ ደግሞ ጎዳኝ እንጂ አልተጠቀመኝም ምክንያቱም በዛ ሰዓት እሱ እኔን ፈልጎ በመጣበት ሰዓት እንዳልቀበለው እዚህ ጋር ደግሞ ሌላ ህይወት ነበረ በጣም ለኔ አጣብቂኝ ውስጥ ነበርኩኝ ግን ነገሮቹ ደግሞ አስተካክዬ ከዛ ደግሞ በመሃል ሌላ ነገር ተፈጠረ በኔና በለይኩን መሃል በቤቱ ጉዳይ ምናምን ከዛ በኋላ ግን ለመጨረሻ ተቆራረጥን ማለት ነው አልተገናኘንም ለስንት ወራት ሙሉ አልተገናኘንም ግን አሁን ላይ ደግሞ በዛ መሃል ላይ ደግሞ እኔና እሱን ያገናኘን ያስተሳሰረን ነገር ነበረ እሱ ወደፊት ነው ወደፊት ለሱም ለእናንተም ሰርፕራይዝ ነው እንጂ የሚሆነው አሁን አልናገረውም ምክንያቱም ለይኩን ግን ያው እሱን ነገር ስነግርህ ደስተኛ እንደምትሆን ተስፋ አደርጋለሁ ምክንያቱም አንተ ታውቀዋለህ እኔ እናንተ ለምናቀው በህይወቴ ደግሞ ፍቅረኛ አለኝ እንደዚህ ምናምን ብለኸኛል እኔ ፍቅረኛ መያዝ ወይም ሌላ ነገር መፈጠሩ ለኔ ምንም አይደለም ግን እንዳላገባ አቃለሁ ማለት ከጎረቤትም አጣቻለሁ ብዙ ሰዎች በእኛና በሱ መሃል ብዙ ሰው ገብቶ ነበር ሽምግልና ምንም ብዙ ነገር እንደምታውቁት እኔ ሌላ ህይወት አልጀመርኩም ምንም ነገር ያደረኩት ነገር የለም እንደውም ከሚዲያው ርቄ ነው የቆየሁት ምክንያቱም ራሴ ማዳመጥ ስለነበረብኝ ማለት ነውና እሱ እንግዲህ በንዴትም ይሆን አላቅም ወይ በሰዓቱ ስለተጎዳም ይሆን አላቅም እንግዲህ ፍቅረኛ እንደያዘ ነው አንዷ ደግሞ ይዟት በሚዲያ አይቻት ነበር እሷም ደግሞ የለችም ዱባይ ሄዳለች ከዛ በኋላ ግን አላቅም አሁን ትናንትና ስደውዬለት ለማረጋገጥ በባለፈው ቪዲዮ ላይ እንደዚህ ብለህ ነበር ፍቅረኛ ይዣለሁ እውነት ነው ወይስ እኔ እንትን ለማለት ነው ስለው አይ ትክክል ነው ፍቅረኛዬ ነች እንደዚህ ብዙ ነገር አስረዳኝ ግን እኔ ውስጥ ያላመነ ምክንያቱም እኔና እሱን ፍቅር እኔና እሱን የምናቀው ስለዚህ እኔ እንጃ አልተዋጣልኝም ለማንኛውም ብቻ እስቲ ይቅናሽ በሉኝ እና ቤተሰብ ዛሬ እንግዲህ ይወጣል ብዬ ተስፋ አድርጋለሁ ቤቱ አካባቢ ነኝ ቤቱን ማሳየት ስላልፈለኩ ነው ምክንያቱም ያለ ፍቃዱ ቤት መግለጽ አልችልም እና ሰፈሩ ነኝ እዛው ነኝ ግን በቃ እኔ የዛሬ ይቅርታ ይበለኝ ይቀበለኝ ከዛ በኋላ ግን ምንም በእኔና በሱ መሃል የሚያስቀይም ነገር ላይፈጠር ነው ቃል ምገባ ማለት ነው ለእናንተም ለሱም ነው ማለት በቃ ለምትወዱት ሰው እኮ ብዙ ነገር ትሆናላችሁ አይደል በቃ የዛሬ ብቻ እንትን ይበልልኝ እስቲ ይሄን ነገር
እርግጠኛ ነኝ ባለፈው ሲያምሰልስልበት ያደረ ነው የሚመስለኝ። እኔም ብዙ ነገር ሳምሰልስል ያደርኩት ይቀበለኛል ብዬ ተስፋ አደርጋለሁ። እንግዲህ ቤተሰቦቼ እስቲ አይኔ ገና እየተንከራተተ ነው ይመጣል ብዬ ተስፋ አደርጋለሁ። እሱ እንግዲህ በዚህ ነው እኔ ቤቱን እንግዲህ ማቀው እሱ ነን ወይ በዚህ ይመጣልና ለማንኛውም ካሜራ ሲመጣ ድንገት ካየ ይናደዳል። ስለዚህ ቤተሰቦቼ ሲመጣ ያለውን ነገር አሳያችኋለሁ ማለት ነው። እስከዛ ደህና ቆዩ። እንግዲህ ቤተሰብ ላይኩን አይቼዋለሁ። ምክንያቱም እኔ ካሜራ እንዳያስኩ ምናምን እንዳይነቃ ለማድረግ ፈልጌ ነው። ስለማንኛውም መጥቷል። እስቲ የሚለውን ነገር አንድ ላይ እናያለን። ምን አደረኩኝ እንዴ? ምን ነው ዝም ብሎ እግዚአብሔር ሰላም ታይ ቤት ትመጣለሽ? ኧረ በእግዚአብሔር እንዴ ለምንሽ ነው? ለምን ሲስተር ታይሽ? እንዴና ሲስተር ግን ደህና ነው? እሷም በቃ እኮ ከዛ በኋላ እኮ ምንም እኔን እንትን ብላኝ አታውቅም። ምን ነው ታደርግሽ ታዲያ? እንዴት ነህ አንቺ? ያደረግሽው እንዳይጸድቅ ቆጥረሽው ነው እንዴ? ቤት ድረስ ነው መጣሽ አንኳኩተሽ ቤት በርግዶ እስከ መግባት ድረስ ማለት ወደ ኋላ ከተመለስ ብዙ ነገር እናወራለንና ከረጅሙ ባጭሩ ብቻሽን ነሽ መቼም ብቻዬን ነኝ። ላይኩን ዛሬ እንግዲህ መቼም ካሜራ ስታይ ሁሌ የምናደድ የለም እና ጀምረናል አይደል? ፖስታዋል። ስለዚህ ምንም እዚህ ጋር አሁን ለምን ካሜራ መጣሽ ምናምን ብለህ ባለፈው እንዴት እንዳደረከኝ ታውቃለህ። እሱ ልክ ነህ። ያው እንትን ብዬ ነው ድንገት የቀረጽኩትና ይሄ ነገር ደግሞ በካሜራ ነው የተጀመረው፣ በካሜራ ነው የሚያልቀው። ገባ? ዛሬ ግን የመጣሁት እንድንዳደድ ምናምን ወይም ሌላ ነገር ምናምን ፈልጌ ሳይሆን በቃ በስነ ስርዓት እንድናወራ ነው። በስነ ስርዓት አሁን እኮ እንደ ጨዋ እንደ ትልልቅ ሰዎች እኮ ቁጭ ብለን እኮ ከሁለት ወር በላይ አውርተንበታል አይደለ? የኔና ያንቺን ጉዳይ ነው ማለት በጣም ብዙ ርቀት ሄደን በጣም ብዙ ነገር አውርተናል ብዬ ነው የማስበው። ያ ነገር ደግሞ ወደ መግባባት መተናል ብዬ ሳስበው ከእንደገና አንቺ ምን እንደነካሽ አላውቅም፣ ድንገት መተሽ ነገሩን ለእንትን ለማለት ለማጋነን የሞከርሽው እና እኔ ደስ ያላለኝ ነገር አለ። ምናልባት ከጓደኛ ጋር ሰውን ያምሻል መሰለኝ። የምር እንደዛ ነው የተሰማኝ። እኔ ጓደኛ በያዝኩበት ቅጽበት ነው አንቺ መተሽ ፍቅሬን ፍለጋ ምናምን ያዳፈንሽውን ፍቅር አለ ከእንደገና ተነስቶ እኮ እፈልገዋለሁ ማለት ቂልነት ነው ብዬ ነው የማስበው። ይኸውልህ ላይኩን እዛኔም እኮ አንተ እኔን ፍለጋ ስትመጣ በሰዓቱ የነበርኩበትን ታውቀዋለህ አይደለ? አንተ ፍቅርህን ፍለጋ ነው አይደል የመጣኸው? እኔም ደግሞ እንደዛው ነው። ይሄን ያክል እንትን ብለህ አትየው። ግን እኔ የምፈልገው ካንተ ጋር መሆን ፈልጋለሁ ነው በቃ። ምንም ሌላ ነገር የለውም። አብረን እንድንቀጥል ለምንፈልገው ጋር የምትሆኝበት ጊዜ አልፏል። ያ ጊዜ የለም። ከኔ ጋር የምትሆኚው ምናልባትም አልኩሽ እኮ አንቺን ፍለጋ በተንከራተትኩበት ጊዜ ሳገኝሽ ያለሽበት ሁኔታ እኔ እንደምፈልገው ቢሆን ኑሮ ያኔ ነበር ከኔ ጋር አብረን መቀጠል የምንችለው እንጂ አሁን ላይ ድንገት ነገሩ ተመለሻሽቶ ከስንት ጊዜ በኋላ በቃ አልቋል ከተፈጽሟል ከዚህ በኋላ ምዕራፍ 2 ይቀጥላል ባልኩበት ጊዜ ድንገት መጥቶ ወደ እኔ እንድትመለስ ፈልጋለሁ ብትኝ እኮ ነው ብዙ ጊዜ ፈጅብኛል ከእንደገና ለማሰብ ራሱ ላይኩን የፈለከውን እኮ ጊዜ እሰጥሃለሁ። እኔ ዛሬው አልኩኝ እኮ ጊዜ እሰጥሃለሁ። አስብበት። እውነት ከዚህ በኋላ ምንም ማስብበት ጊዜ አይኖረኝም። አንደኛ ሜላት ለኔ ያላት አስተሳሰብ ሞቶ ለእኔ አእምሮ ውስጥ ቀብሬያታለሁ። ስለዚህ አንቺ እንደፈለገሽ ማሰብ ትችያለሽ። እኔ ግን ካንቺ ጋር የምቀጥልበት ጊዜ አይኖርም ብዬ ባለፈውም ተናግሬያለሁ። ስለዚህ ቤት ድረስ መጥቶ ደግሞ እንደዚህ አይነት ነገር መጨቅጨቅ አስፈላጊ ነው ብዬም አላምንም። ይቅርብሽ። እኔ እኮ እየጨቀጨኩ ሳይሆን ሰላም እናውርድ ብዬ ነው። ሌላ ነገር ምንም ነገር የለም። ሰላም እናውርድና ይኸውልህ ሰላም እናውርድ የሚባለው እኮ የተጣላ ሰው፣ በቂም የሚፈላለግ ሰው፣ ደመኛ የሆነ ሰው፣ ጠላት የሆነ ሰው ነው። አንቺ ደግሞ ጠላቴ አይደለሽም። በጊዜው ዋጋ የከፈልኩለት ፍቅር ነበረሽ። ለፍቅር ስንት ብዙ ነገር አድርገናል። በዛ መንገድ የተለያየን ሰዎች እንጂ በመገዳደል የተለያየን ሰዎች አይደለም። ስለዚህ ምንም አይነት እርቅ ምናምን የሚባል ነገር አስፈላጊ አይደለም። ስለዚህ አንቺ ይዘሽ የምትመጪው ሐሳብ እኔ ጋር የማይዋጥልኝ ከሆነ ምንም አድርጋችሁ እንዴ ላይኩን እኔ በቃ ዛሬ መጣሁት ይቅርታ ጠይቀህ ነው። ይቅርታ ጠይቄህ በቃ እንድንመለስ ፈልጋለሁ። የድሮውን ማንነታችን እንድናመጣ ፈልጋለሁ። በእኔና ደግሞ በአንተ የሆነ አንተ የምታውቀው እኔ የማውቀው ነገር አለ አይደለ?
በእናትህ እዚህ ጋር እንዳወራ አታድርገኝ። እኔ እናንተ ልመቸም ማንለያይበት የሆነ የተሳሰረው ነገር አለ። ገባህ? የተሳሰረው ነገር አይሆንም። አዳምጪኝ። እሱን በጊዜ ሂደት የምናወራበት ነው የሚሆነው። ዛሬ ላይ እንደዚህ ብለን የምናወራበት ጊዜ አይደለም። እሱ እንደውም ዛሬ ላይ እንደዚህ የሚነገር ሳይሆን ከሌላ ከካሜራ ጀርባ አውርተን የምንግባባበት ጉዳይ መሆን አለበት እንጂ ይሄንን ምክንያት አድርጎ መጥቶ ግዴታ የኔ መሆን አለበት የሚባል የለም። 21ኛው ሴንቸሪ ነው ያለነው። 21ኛው ክፍለ ዘመን ላይ ነው ያለነው። ሰው የፈለገውን የማድረግ ሙሉ መብት አለው። ስለዚህ እሱ አስፈላጊ አይደለም። እርሽ ሜላት እኔ አሁንም ደጋግሜ ልንገርሽ ባሰብኩት ቁጥር እናደዳለሁ። የእውነት ነው የምልሽ። ስላንቺ ሳስብ ሁሌም እናደዳለሁ። በቃ የሚሆን አይደለም። የሚሆን ቢሆን እስካሁን ድረስ እኮ ተቀብዬሻለሁ፣ ደስ እያለኝ ማለት ነው። እልል ብዬ ተቀብዬሽ ነበር። ከዛ በኋላ በሰላም እኔም ኖር ነበር። አሁን ግን ያ አልፏል። ሌላ እኔን መሰል እኔን አጋር የምትሆነኝ ያልኳት ፍቅረኛ አለችኝ። ስለዚህ ሄዳለች እኮ እሷ እኮ ሄዳለች። ዱባይ እኮ ነች እሷ ሄደች አይደል እንዴ? ሄዳለች እኮ አለች ማለት የምታውቂያት ትዕግስት ነው። ከእሷ ውጭ ግን እሱን ደግሞ ሳጣራ ምንም የለም። እኔ እንትን ለማለት ፈልገህ ይሆን አላውቅም። ምንም የለም በህይወት ምንም እንደሌለ አውቃለሁ። አሁን ምንድን ነው የምትፈልጊው? ምንም አልፈልግም። እኔ የምፈልገው ካንተ ጋር መሆን ብቻ ነው። እንድንመለስ እፈልጋለሁ። እኔ ክስሃለሁ፣ ሁሉ ነገር ክስሃለሁ። ያለፈውን ነገር እረስተህ ምንም በቃ የድሮ በቃ ያስቀየምኩ አንድ ጥያቄ ልጠይቅሽ። አሁን አንቺ በእኔ ቦታ ላይ ብትሆኚ ኖሮ ምን ታደርጊ ነበር? ሰው ነው ሀሳቡን የማይቀይር ሰው የለም። ስለዚህ የሞተ ሰው ብቻ ነው ሀሳቡን የማይቀይረው። ይሄ አበባል ተረት ነው። አይ አይደል፣ ተረት ነው አይደል፣ የእውነት አይደል እንጂ የሞተ ሰው ብቻ ሀሳቡን አይቀይርም። እኔ ግን አልሞትም በህይወት እያለሁ አንቺ በፈጸምሽው ወንጀል የታሰረልሽን ሰው ለዛውም ደግሞ 15 አመት ተፈርዶበት 8 አመት ታስሮ የወጣ ሰው ከዛ በኋላ ደግሞ ከወጣ በኋላ አንቺን ፍለጋ ለተንከራተተ ሰው አግብቶ መጠበቅ ያክል ምን ብለሽ ታስቢያለሽ? በጣም ያማል። ከእነት አይደል እኔ እኮ አያምም ያልኩት አይደለም። አስቢው እዛ ቦታ ላይ ቆይ አያምም ያልኩት አይደለም። ያ እሺ አመመ። እሺ ቁስልህን እኮ እኔ ላድን በቃ አደፍ እንትን እልሃለሁ። እኔ ነኝ አይደል ያቆሰልኩህ? በቃ እኔ ደግሞ በቃ ለኔ ስጠኝ። የኔ ሾም በሾም የሚባል አማርኛ አይገባኝም። ስለዚህ እኔ ደግሞ እንደማላደርገው ነው እየነገርኩሽ ያለሁት። ስለዚህ ይቅርብሽ፣ በእውነት ነው የምልሽ። ከዚህ በኋላ ግን ይኸው እንደዚህ ቤት መጥቶ ምናምን እንደዚህ ማስጨነቅ መጥራት ምናምን አይቻልም። እኔና አንቺ የሚኖረን ግንኙነት እዚህ ጋር ይቁም። ተይኝ፣ በቃ አለቀ። ተይኝ። እኔ አልፈልግም። ለይኩን ማልተውበት ምክንያት አለኝ። ምንም ያንቺ 39 ምክንያት አይደለም። እኔ አያሳምነኝም ሲጀመር። እኔ አንድ ነገር እንገርሽ፣ ጾሙ ልጨርስ ብዬ ነው እንጂ ሰርግ አስረጌ አግብቼ ያኔ ምናልባት ልጠራሽ ይችላል። ከዚያ ውጭ ግን ይሄን አንቺን የሚያገናኝ ነገር አለ ብዬ አላምንም። ስለ እውነት ነው የምልሽ። ይሄንን ደግሞ የምታየው እሱ ምንም የለም። እሱ ደግሞ ምንም እንደሌለ ስለማውቅ ነው ያለ ቢሆንማ ትንሽ ታገኝ እንደዚህ አይነት ነገር አንድ ወር ከ15 ቀን ምናምን ነው የቀረ ከኔ ጋር ማለት ከኔ ጋር ነው። ስለዚህ እባክሽን አታስጨንቅኝ። እየመጣች ብዙ ነገር አትበይኝ እና በቃ ይቅርብኝ። እዚህ ላይ እናብቃ። ካንቺ ጋር ያለው እንደቀበርኳት ምንም ቢበቃ ኖሮ ይሄ ነገር አይፈጠርም። በእኔና ባንተ መሀል የሚፈጠር ነገር አይኖርም ነበር። ስለዚህ እኔ እንዳወራ አታስገድደኝ። ስለዚህ በቃ ምን አለ በቃ ታስቢ ከሆነ ነገራቸው ይኸው አሉልሽ። በቃ አሁን አልነገርም። እኔ ነኝ አልፈለጥ ማንም ምንም አያመጣም። በቃ ከዚህ በኋላ ማለት ነው። ስለዚህ ተይኝ እያልኩሽ ነው ያለሁት አይደለ? በቃ ተይኝ። በቃ ከዚህ በኋላ ግን አትምጭብኝ። የእውነት ነው የምልሽ። አሁን ሲስተር ብትሰማ እግዚአብሔርን ነው የምልሽ ሌላ ችግር ውስጥ ትገቢያለሽ። እኔም ሌላ ችግር ውስጥ እገባለሁ። ስለዚህ ከጓደኛዬ ጋር እምጣላለሁ፣ አንቺ ጋርም ግጭት ከሚፈጠርብኝ እባክሽ ልለምንሽ፣ አትምጭብኝ፣ ይቅርብኝ። በቃ ጨርሻለሁ። የእውነት ሁሌ እንደዚህ እየሆንክ ነው የምትሄደው። በቃ